inside to Idrissa Gueye. Harry Maguire gets ahead to it to get the ball clear. Cunha looks for the crossfield ball to Brian Mbeumo, and Mbeumo is bursting towards the penalty area. Just halted up. Got Benjamin Šeško. Šeško again! Manchester United in the front. His 7th Premier League goal of the season. Coast to coast, slammed home by the Slovenian. Everton 0, Manchester United 1. What a counter-attack that was. One end of the field to the other in seconds. Absolutely fantastic quality play. And what a finish. What a finish. To the only place I'll go, take me home. United Road, to the place I belong. To Old Trafford, to see United, take me home. United Road. ሰላም የተወደዳችሁ የማርከው ፉትቦል ስቱዲዮ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰኞ ምሽት 5 ሰዓት በሂልዲክሰን ስቴዲየም ማንቸስተር ዩናይትድ እና ኤቨርተን ያደረጉት ጨዋታ በማንቸስተር ዩናይትድ 1-0 አሸናፊነት ተጠናቋል። እንግዲህ በውጤት በኩል ለዩናይትድ ጥሩ ቢሆንም በፐርፎርማንስ ደረጃ ብዙ ማሳማኝ ነው ማለት አይቻልም። በሁለቱም አጋማሽ ዝግ ያለና ምንም ፍጥነት የሌለው ፈዛዛ ጨዋታ ነበር የተመለከትነው። አብዛኛውን ጊዜ ጨዋታው መቋረጥ ይታይበት ነበረ። በሁለቱም ክለቦች በኩል ኳስ ቶሎ ይበላሽ ነበር። በሁለቱም ክለቦች በኩል ለ20 እና 30 ሰከንድ ወይም ረዘም ላለ ጊዜ ኳስ በመያዝ ያልተቋረጡ ቅብብሎችን ለማድረግ ሲቸገሩ ተመልክተናል። ለምሳሌ በኤቨርተን በኩል 405 ቅብብሎችን ቢያደርጉም የተሳካው የኳስ ቅብብሎች 77% ብቻ ነበር። በተመሳሳይ እንዲሁ ማንቸስተር ዩናይትድ 475 ቅብብሎችን ቢያደርግም የተሳካው ቅብብሎች 80% ነበር። ይሄ ቁጥር እንግዲህ ለዩናይትድ አይነቱ ትልቅ ክለብ አነስተኛ ነው። በአጠቃላይ የተደረጉ ፍልሚያዎችን ስንመለከት ኤቨርተን 61 ጊዜ ማሸነፍ ችሏል። እንዲሁም ዩናይትድ ደግሞ 43 ጊዜ። ሌላ አየር ላይ ኳስ ወይም ኤሪያል ዱዌልን ስንመለከት ኤቨርተን 27 ጊዜ፣ ዩናይትድ 16 ጊዜ ማሸነፍ ችሏል። እንግዲህ በኤቨርተን በኩል ብዙ ክሮሶች ይደረጉ ነበር። ወደ 35 የሚደርሱ ኳሶች ክሮስ ተደርገዋል። ዩናይትድ በበኩሉ 6 ኳሶችን ብቻ ነበር ወይም 6 ክሮሶችን ብቻ ነበር ለማድረግ የሞከረው። ሌላው እንግዲህ ኤቨርተኖች 10 ጊዜ ኮርና ማግኘት ችለው ነበር ወይም 10 የኮርና ኳሶችን ማውጣት ችለው ነበር። ዩናይትድ በበኩሉ አንድ የኮርና ኳስ ብቻ ነበር ያገኘው። እንግዲህ እንዳየነው ኮርና ባገኙ ቁጥር ኤቨርተኖች የአየር ላይ ኳሶችን ለመጠቀም የነበረው ፍልሚያ ሪስሊንግን ያስንቅ ነበር። የኳስ ቁጥጥርን ስንመለከት በኤቨርተን በኩል 48% የኳስ ቁጥጥር ነበር፣ ዩናይትድ 52%። የጎል ሙከራቸውን አጠቃላይ ወደ 23 አካባቢ ሙከራዎች ተደርገዋል። ከዚህ ውስጥ 12ቱን ኤቨርተን የሞከረው፣ 11ዱን ደግሞ ማንቸስተር ዩናይትድ ነው። ኢላማቸውን የጠበቁት ሙከራዎችን ስንመለከት ኦልሞስት ተመሳሳይ አይነት ቁጥር ነው የተመዘገበው። ኤቨርተን 4 ዩናይትድ 3 ሞክሯል። ኤክስጂ ላይ የተወሰነ ልዩነት አለ። ኤቨርተኖች 0.67 ኤክስጂ አስመዝግበዋል። ማንቸስተር ዩናይትድ በበኩሉ ደግሞ 1.27 ኤክስጂ አስመዝግበዋል። ስለዚህ አንድ ጎል አስቆጥሯል። ኢኩቫለንት ነው ማለት ይቻላል። ሌላው በዩናይትድ እና በኤቨርተን ዙሪያ ያሉ ታሪካዊና ወቅታዊ አጫጭር ጉዳዮችን ስንመለከት ሁለቱ ክለቦች ለመጀመሪያ ጊዜ መደበኛ ጨዋታ ያደረጉት እንደ አውሮፓውያኑ አቆጣጠር በ1892 ነበር። የትናንትናውን ጨዋታ ጨምሮ እንግዲህ አጠቃላይ ወደ 217 ጨዋታዎችን አድርገዋል። ከዚህም ውስጥ ዩናይትድ 98 ጊዜ ሲያሸንፍ ኤቨርተን 71 ጊዜ ማሸነፍ ችሏል። በቀሪዎቹ 48 ጨዋታዎች እንግዲህ በአቻ ውጤት ተለያይተዋል ማለት ነው። አጠቃላይ ወደ 622 ጎሎች ተቆጥረዋል። ከዚህም ውስጥ ዩናይትድ 330 ጎሎችን ሲያስቆጥር ኤቨርተን ወደ 292 አካባቢ ጎሎችን አስቆጥሯል። ሌላው በኤቨርተን ሜዳ በተደረጉ 108 ጨዋታዎች ኤቨርተን 47 ጊዜ ሲያሸንፍ ማንቸስተር ዩናይትድ 38 ጊዜ ማሸነፍ ችሏል። ሌላው ማንቸስተር ዩናይትድ እና ኤቨርተን በታሪካዊ አጋጣሚዎች ወይም በሂስቶሪካል ማይልስቶን ላይ የነበራቸውን የጨዋታ መርሃ ግብር ስንቃኝ መንዳይ ናይት ደብል ጌም ሂስትሪ ወይንም ደግሞ በሰኞ ምሽት ፕሮግራም በሁለቱ ክለቦች በኩል የተደረጉ የደርሶ መልስ ጨዋታዎችን እናገኛለን። ማንቸስተር ዩናይትድ በአንድ የውድድር ዓመት በደርሶ መልስ ጨዋታዎች ሰኞ ምሽት 5 ሰዓት ላይ ከተመሳሳይ ክለቦች ጋር ሲጫወት ከኤቨርተን ጋር ያደረገው ጨዋታ ለሶስተኛ ጊዜ ነው። እንግዲህ ከዚህ በፊት በ1994-95 የውድድር ዓመት ከቼልሲ ጋር እንዲሁም በ2017-18 ከፓላስ ጋር በደርሶ መልስ ሰኞ ምሽት 5 ሰዓት ላይ ተጫውቶ ነበር። እንግዲህ የትናንቱን ጨዋታ ጨምሮ የመንዳይ ናይት ደብል ጌም ጨዋታዎች
ዩናይትድ አራቱን አሸንፎ በአንዱ ተሸንፏል። በአንዱ ደግሞ ከቼልሲ ጋር አቻ መለያየቱ ይታወሳል። የተሸነፈበት ጨዋታ እንግዲህ ባለፈው በኦልድ ትራፎርድ በኤቨርተን 1-0 የተሸነፈው ጨዋታ ነው። በኤቨርተን በኩል የትናንቱ የሰኞ ምሽት 5 ሰዓት ጨዋታ ለአምስተኛ ጊዜ የተከሰተ ነው። በዚህ ዓመት ደግሞ ለስድስተኛ ጊዜ የሰኞ ምሽት ጨዋታው ሲሆን በ1995/96 የውድድር ዓመት በዌስትሃም የተያዘውን ሪከርድ ለመጋራት እየተቃረበ ነው። የቅርብ ጊዜ ግንኙነታቸውን ወይም የሁለቱ ክለቦች የቅርብ ጊዜ ሄድ ቱ ሄድ ሪከርድ ምን ይመስላል የሚለውን ስንመለከት እንግዲህ ሁለቱ ክለቦች የትናንቱን ጨምሮ በተገናኙባቸው 6 የፕሪሚየር ሊግ ጨዋታዎች ዩናይትድ 3ቱን ሲያሸንፍ ኤቨርተን አንድ ጊዜ ማሸነፍ ችሏል። በቀሪዎቹ በሁለቱ ደግሞ አቻ ተለያይተዋል። እንደምናስታውሰው በዚህ ዓመት በመጀመሪያው ዙር ጨዋታ ኦልድ ትራፎርድ ላይ በተገናኙበት ጨዋታ ማለት ነው ማንቸስተር ዩናይትድ በሚያስቆጭ መንገድ በኤቨርተን 1-0 መሸነፉ አይዘነጋም። እንግዲህ ትናንትና ምሽት ኤቨርተን ማንቸስተር ዩናይትድን ማሸነፍ ቢችል ኖሮ በ2013-2014 የውድድር ዓመት ዩናይትድን በደርሶ መልስ ያሸነፈበትን ሪከርዱን መድገም ይችል ነበር። ነገር ግን ኤቨርተን የራሱን ሪከርድ መድገሙ ቀርቶ ዩናይትድ በኦልድ ትራፎርድ የደረሰበትን ሽንፈት በ1-0 ውጤት መበቀል ችሏል። ወቅታዊ አቋምና የሜዳ ላይ ውጤት ስንመለከት እንግዲህ የማንቸስተር ዩናይትድ በፕሪሚየር ሊጉ ያለመሸነፍ ጉዞውን በማስቀጠል ሪከርዱን 10 አድርሷል። ከፈረንጆቹ አዲስ ዓመት ወደዚህ ባደረጋቸው 8 ጨዋታዎች 5ቱን አሸንፎ በ3ቱ አቻ ተለያይቷል። ከሚጠበቅበት 24 ነጥብም 18ቱን መሰብሰብ ችሏል። እንግዲህ ማንቸስተር ዩናይትድ እና ካሪክ አብረው የመዝለቃቸው ጉዳይ ወደ ማረጋገጫው እየተቃረበ ይመስላል። ምክንያቱም ማንቸስተር ዩናይትድ በማይክል ካሪክ ስር ካደረጋቸው 6 ጨዋታዎች 5ቱን በማሸነፍ በአንዱ አቻ በመውጣት ከሚጠበቅበት 18 ነጥብ 16ቱን ማሳካት ችሏል። እንዲሁም በደረጃ ሰንጠረዡ ከቼልሲ እና ከሊቨርፑል በ3 ነጥብ ከፍ በማለት አራተኛ ደረጃውን ማስጠበቅ ችሏል። እንግዲህ ኤቨርተን በበኩሉ በአዲሱ የፈረንጆቹ ዓመት ካደረጋቸው 8 ጨዋታዎች 2ቱን አሸንፏል። በ3ቱ ተሸንፏል። በ3ቱ ደግሞ አቻ ተለያይቷል። በአዲሱ ሂልዲክሰን ስቴዲየም ያደረጋቸውን 5 ጨዋታዎች አንዱንም ማሸነፍ አልቻለም። ከሚጠበቅበት 24 ነጥብ መሰብሰብ የቻለው 8 ነጥቦችን ብቻ ነው። ሌላው እስኪ እንግዲህ የማሸነፊያዋ ጎል የተቆጠረችበትን መንገድ እንመልከት። በሼሽኮ ጎል ላይ 3ቱም አዳዲሶቹ የማንቸስተር ዩናይትድ የማጥቃት ፈራሚዎች ተሳትፈዋል። እንግዲህ ይህም ትክክለኛውን የድሮን የማንቸስተር ዩናይትድ መልክና አሻራ ያየንበት ካውንተር አታክ ነበር። በመጀመሪያ ማጉዌል ክሪል ያደረገው ኳስ ሼሽኮ ጋር ደረሰ። ከዛም ኩኛና ሾው ዋን ቱ ዋን ከተጫወቱ በኋላ ኩኛ ወደ እንብሞ በረጅሙ ያሻገራት ኳስ ነበረ ሼሽኮ በእግሩ ማጨራረስ ወደ ጎልነት የቀየራት። እንግዲህ ኩኛ ከ40 ያርድ ርቀት ለእንብሞ ያሻገረበት መንገድ፣ ሼሽኮ በዛ ፍጥነት ስፕሪንት አድርጎ የሮጠበት፣ እንዲሁም እንብሞ ተረጋግቶ በመጠበቅ አመቻችቶ ያቀበለበትና ሼሽኮም የጨረሰበት መንገድ ፍጹም ድንቅ ነበር። ምናልባት የሼሽኮ ጎል እስከተቆጠረበት አጋጣሚ ድረስ በማጥቃቱ እንብሞም ሆነ ኩኛ ጥሩ አልነበሩም። እነሱ ብቻ ሳይሆኑ ኢቨን ብሩኖና አማድም አልነበሩም ማለት ይቻላል። እንግዲህ ባለፈው ከዌስትሃም ጋር የነበረውን ጨዋታ ድጋሚ እያየን ይመስል ነበር የትናንትናው ምሽት ጨዋታ። አንዳንድ ጊዜ እግር ኳስ የአጋጣሚዎች ውጤት ነውና ኩኛና እንብሞ መቆየታቸው ጥቅሙ የዚህ አይነቱን አጋጣሚ መፍጠር ስለሚችሉ ነው። በመጨረሻም እንግዲህ ቤንጃሚን ሼሽኮ ከተቀያሪ ወንበር እንደገና ተነስቶ በወሳኝ ሰዓት ለዩናይትድ መድረስ ችሏል። ይሄም እንግዲህ በ2026 በፕሪሚየር ሊጉ ከተቀያሪ ወንበር በመነሳት ጎል ማስቆጠር እና ነጥብ በማስገኘት ከማንኛውም ተጫዋች የላቀ ውጤት አስመዝግቧል። ለምሳሌ ከፉልሃም ጋር በ94ኛው ደቂቃ የማሸነፊያ ጎል ማስቆጠር ችሏል። እንዲሁም ከዌስትሃም ጋር በ96ኛው ደቂቃ የአቻነት ጎል አስቆጥሯል። ትናንትም እንግዲህ ኤቨርተን ላይ በ71ኛው ደቂቃ የማሸነፊያዋን ጎል በማስቆጠር ለማንቸስተር ዩናይትድ 3 ነጥብ ማስገኘት ችሏል። ሌላው በፈረንጆቹ ዓመት በፕሪሚየር ሊጉ ከፍጹም ቅጣት ምት ውጪ በትንሽ ደቂቃዎች ወይም በአጭር ደቂቃዎች ውስጥ ብዙ ጎል ማስቆጠር ሼሽኮን የሚያክለው ተጫዋች የለም። ለምሳሌ ሼሽኮ በ273 ደቂቃዎች 5 ጎል አስቆጥሯል። እንዲሁም በሁለተኛ ደረጃ ላይ የተቀመጠው ጃኦ ፔድሮ በ526 ደቂቃዎች 5 ጎል አስቆጥሯል። ሶስተኛ ደረጃ ላይ ያለው ቪክቶር ዮኬሬሽ ነው። እሱም በ570 ደቂቃዎች 5 ጎል አስቆጥሯል። አራተኛ ደረጃ ላይ ያለው ኢጎር ቲያጎ ነው። እሱም በ801 ደቂቃዎች 5 ጎል ማስቆጠር ችሏል። Ganu takes it and forces the save.
Here's Dewsbury Hall. Another shot away, but there's the strike and a good stop from Lamans. Tarkowski. Quickly into the hands of Senna Lamans. Keen from distance! What a hit, what an even better save. Could this be the moment? Big chance, big save. It was a nearly but not quite night for Everton in the end, but the celebrations will travel back to Manchester. ሌላው ማንሳት ያለብን የሴነ ሎመንስን ፐርፎርማንስ ነው። እንግዲህ ሴነ ሎመንስ እንደተለመደው ድንቅ ብቃቱን ማሳየት ችሏል። እንደተመለከትነው ኤቨርተኖች ኮርና ሲያገኙ የነበረውን ሁኔታ ለማስታወስ ያስጠላል። ምክንያቱም ጭራሽ የሪሲሊንግን ውድድር ያስንቅ ነበር። እንግዲህ በዛ ትራፊክ በበዛበትና በተጨናነቀ ሁኔታ ሴነ ሎመንስ የአየር ላይ ኳሶችን ክሌም እያደረገ እንዲሁም ደግሞ የሚሞከሩበትን ኳሶች ለማዳን ሲጥር ነበር። ከጨዋታው በኋላ የድሮ የማንቸስተር ዩናይትድ በረኛ ኤድዊን ቫንደርሳር እና ጄሚ ካራገር ስካይ ስፖርት ላይ ስለ ሴኖ ለመንስ ሲወያዩ በፕሪሚየር ሊጉ ከታዩ 10 ምርጥ በረኞች ውስጥ አንዱ ነው ሲሉ አድናቆታቸውን ገልጸውለታል። በአጠቃላይ በጨዋታው የነበረው ፐርፎርማንስ ክላሲክ ባይባልም የዩናይትድ የማጥቃት ክፍሉ ጥሩ ባይሆንም ለተከላካይ ክፍሉና ለመሃል ክፍሉ በተለይ ደግሞ ለካርሎስ ካዘሚሮ ከፍ ያለ አድናቆት ይገባል ብዬ አስባለሁ። እሺ ጨዋታውንስ እናንተ እንዴት አገኛችሁት? በእኔ በኩል የነበረኝ ዝግጅት ይሄን ይመስላል። ቻናሉን ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አጋሩኝ። ስለምታዳምጡኝ አመሰግናለሁ። United